የአፍሪካ አቪዬሽን ወቅታዊ አቋም የየአህጉራቱን ወቅታዊ የአቪዬሽን አቋም በየወሩ የሚያወጣው ኦኤጂ አቪዬሽን የአፍሪካ አቪዬሽን ኢንዱስትሪ ባሳለፍነው ወርሃ ሚያዝያ ያሳየውን አፈጻጸም ከባለፈው ዓመት ሚያዝያ ወር ጋር በማነጻጸር በቅርቡ ይፋ አድርጓል። የዛሬ ፕሮግራማችን ይህንን መረጃ መሰረት በማድረግ ያዘጋጀነው ነው። እንድትከታተሉን በአክብሮት እንጠይቃለን። ወቅታዊ የአቪዬሽን መረጃዎችና ትንተናዎችን የሚያገራው የኦኤጂ አቪዬሽን ድረገጽ ይፋ እንዳደረገው የአፍሪካ አቪዬሽን በተለያዩ ዘርፎች በሚያዝያ ወር 2017 ዓ.ም በርካታ መንገደኞችን በማስተናገድና ክፍለ አህጉራዊ ትስስርን በማጠናከር ረገድ ጥሩ አፈጻጸም አሳይቷል። ኦኤጂ የአፍሪካ አቪዬሽን መረጃዎችን ካጠናቀረበት ዘርፎች መካከል በአፍሪካ ትልቁ አየር መንገድ፣ በአፍሪካ በጣም ቢዚ የሆነው ኤርፖርት፣ በአፍሪካ ትልቅ የአቪዬሽን ገበያ ያለው ሀገር፣ ከአፍሪካ በሀገር ውስጥ በረራ የላቀ ገበያ ያለውና በውጭ ሀገር ሰዎች በብዛት የተጎበኘ አፍሪካዊ ሀገር የሚሉ ዘርፎች ይገኙበታል። አየር መንገዶች በሚያጓጉዟቸው የመንገደኞችና የጭነቶች መጠን አንጻር የአፍሪካ አየር መንገዶች ወቅታዊ አቅም ከሚያዝያ 2016 ዓ.ም ጋር ሲነጻጸር በያዝነው ዓመት በ4.2 በመቶ መጨመሩን መረጃው ያሳያል። የኦኤጂ አቪዬሽን መረጃ እንደሚያሳየው በአፍሪካ ከሚንቀሳቀሱ አየር መንገዶች መካከል የኢትዮጵያ አየር መንገድ ትልቁ አየር መንገድ ሆኗል። የኢትዮጵያ አየር መንገድ በያዝነው ዓመት በሚያዝያ ወር ብቻ 1.7 ሚሊዮን መቀመጫዎችን በማቅረብ በአፍሪካ ከሚንቀሳቀሱ አየር መንገዶች መካከል ቀዳሚ አየር መንገድ ሲሆን ይህም ካለፈው ዓመት ሚያዝያ ወር ጋር ሲናጸር የ9.2 በመቶ ወይም 158700 መቀመጫዎች ጭማሪ አሳይቷል። የደቡብ አፍሪካው ፍላይ ሳፋሪ ደግሞ በ22.6 በመቶ ወይም 173700 መቀመጫዎችን በመጨመር በፍጥነት እያደገ ያለ አየር መንገድ ተብሏል። በተቃራኒው ደግሞ የኬንያ ኤርዌይስ አቅም ካለፈው ዓመት ጋር ሲናጸር በ19 በመቶ ቀንሷል። በኤርፖርቶች ዘርፍ ደግሞ የካይሮ ዓለም አቀፍ ኤርፖርት በሚያዝያ 2017 ዓ.ም 1.6 ሚሊዮን መንገደኞችን በማስተናገድ በአፍሪካ በጣም ቢዚ የሆነ ኤርፖርት ተብሎ ሲመረጥ፣ የአዲስ አበባው ቦሌ ዓለም አቀፍ ኤርፖርት ደግሞ በሁለተኝነት ተቀምጧል። አዲስ አበባ ቦሌ ኤርፖርት በዚህ ዓመት 101700 ተጨማሪ መቀመጫዎችን በመያዝ ካለፈው ዓመት የ10.4 በመቶ እድገት አሳይቷል። የሞሮኮው ማራኬሽ ኤርፖርት ደግሞ ከ10 የአፍሪካ ቢዚ ኤርፖርቶች መካከል በፍጥነት በማደግ ላይ ያለ አውሮፕላን ማረፊያ ሆኖ ብቅ ብሏል። በአፍሪካ ትልቅ የአቪዬሽን ገበያ ያለው ሀገር በሚለው ዘርፍ ደግሞ ግብጽ 2.6 ሚሊዮን መቀመጫዎችን በመያዝ ከአፍሪካ ትልቁ የአቪዬሽን ገበያ ያላት ሀገር ስትሆን ይህም ካለፈው ዓመት ጋር ሲናጸር በ5.9 በመቶ ከፍ ብሏል። ኢትዮጵያም ካለፈው ዓመት ሚያዝያ ወር ጋር ሲናጸር በ9.6 በመቶ እድገት በማሳየት ደቡብ አፍሪካን በማስከተል በፍጥነት እየጨመረ ያለ የአቪዬሽን ገበያ ያላት ሀገር ተብላለች። በተቃራኒው ናይጄሪያ ካለፈው ዓመት ተመሳሳይ ወር ጋር ሲናጸር በ17.3 በመቶ ቀንሷል። በሀገር ውስጥ በረራ የላቀ ገበያ ያለው በሚለው ዘርፍ ደግሞ ደቡብ አፍሪካ ባሳለፍነው በሚያዝያ ወር ብቻ 1.5 ሚሊዮን መቀመጫዎችን በመያዝ ከአፍሪካ ትልቁ የሀገር ውስጥ አየር መንገድ አቅም ያላት ሀገር ስትሆን ይህም ካለፈው ዓመት ጋር ሲነጻጸር በ10.7 በመቶ ከፍ ብሏል። ኬንያም ካለፈው ዓመት ተመሳሳይ ወር ጋር ሲነጻጸር
በ10.9 በመቶ እድገት አሳይታለች። በተቃራኒው ናይጄሪያና ግብጽ የዘንድሮ የሀገር ውስጥ የብር አቅማቸው ካለፈው ዓመት ተመሳሳይ ወር ጋር ሲናጸር በ22.2 እና በ8.3 በመቶ ቀንሷል። ኢትዮጵያ ደግሞ ደቡብ አፍሪካና ናይጄሪያን በመከተል ሶስተኛዋ በሀገር ውስጥ በራ የላቀ ገበያ ያላት ሀገር ተብላለች። የዛሬ ፕሮግራማችን ይህን ይመስል ነበር። በቀጣይ በሌላ ፕሮግራም እስክንገናኝ ሰላም።